ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ባልጠበኩት መንገድ ወደ ሀገሬ መዳሜ ልታሳፍረኝ ነው። እሱን ልነግራችሁ ነው የመጣሁት። ምን ገጥሞኝ ነው? ለምንድን ነው የምሳፈረው? መች ነው የምሳፈረው? የምለውን እነግራችኋለሁ። እስከ መጨረሻ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ በአክብሮት ጋብዛችኋለሁ። ላይክ፣ ሼር፣ ኮሜንት እንዳትረሱ እና ውዶቼ የገጠመኝ ነገር እንግዲህ እናንተን እንዳይገጥማችሁ ነው። ሳላስብ ወደ ሀገር ቤት መግባት አይከብድም? ሳይታሰብ ሳልዘጋጅ እንዲሁ ከነ ምናምን በቃ እንደዚሁ ሆኜ በቤት ልብስ እና ምን ገጠመኝ መሰላችሁ ውዶቼ? መዳሜ ድንገት ልታሳፍረኝ የተነሳችበት ምክንያት እንግዲህ ኮተቶቼን ከትቻለሁ፣ እየከተትኩ ነው። ግን ቆይ መጀመሪያ ለእናንተ ላስረዳ ከመሄዴ በፊት ይሻላል እንደ እኔን የገጠመ ሌላውንም ሰው እንዳይገጥም። ምን ነካሽ ብርሃን ደግሞ እና እኔ ያው እንግዲህ ድንገት ባላሰብኩት መንገድ ወደ ሀገሬ እንድሄድ ቅጣት ወደ ሀገሬ እንድሄድ ተፈርዶብኛል። ወደ ሀገር መሄድ ለምን ትጣያለሽ? ሰው ወደ ሀገሬ ልግባ ይላል የምትሉም ልጣጠፉም ግን ባላሰብኩበት መንገድ ሳልዘጋጅ ወደ ሀገር ቤት ይከብዳል፣ እውነት ለመናገር ማለት ነው። እና ከዛን ትላንትና ወደ ሀገር ቤት ትሄጃለሽ ወይ ደግሞ ትሳፈራለሽ ስትለኝ ሴትዮዬ ወዲያውኑ ደወልኩና ለእናቴ እማ ልመጣ ነው ብዬ ነገርኩ። ከዛ ወይኔ ልጄ ለበዓል እኮ ብር ፈልግ ነበረ፣ ታዲያ ከመምጣትሽ በፊት ነው ቀድመሽ ምትልክልኝ ነበር አለችኝ። አስቡ፣ ለምንድን ነው የምትመጪ? እንዴት ነው የምትመጪ? ምን አጋጥሞሽ? እውነት ለመናገር የደወልንበትን ምክንያት ሳይገባቸው ቤተሰብ ቶሎ ገንዘብ የሚጠይቁበት አጋጣሚ አለ። እውነት ለመናገር ማለት ነው። ሲስተር ጋም ደወልኩና ስራ ምናምን ካለ እንደው በቃ እስኪ ላጣራ ኢትዮጵያ ገብቼ ምን ሰራለሁ የምለውንም አስቤ እህቴ ልመጣ እኮ ነው ሳላስብ መዳሜ ልሸኘኝ ነው። ወይኔ ውመን ሄር ላኪልኝ፣ ብር ላኪልኝ። ይኸው እኔ ቤት ውስጥ ጸጉሬ እንዴት እንደሰራው አምርም የምን ውመን ሄር ነው ደግሞ እና ተመልሼ መዳሜን ተለማምጬ ዛሬ አድሬ ለጓደኞቼ ምን እንደገጠመኝ ልንገራቸው ብያት ነው። አሁን ራሱ በር ላይ ቆሜ ማወራችሁ ማለት ነው። እየቀለድኩ አይደለም። ወደ ቁም ነገሩ ስገባ እንግዲህ እኔ ፓስፖርቴ ከተቃጠለ 7 ወር አልፎብኛል። እቃማዬ የመኖሪያ ፍቃዴም እንደዛው ማለት ነው። የመኖሪያ ፍቃድ በነገራችን ላይ ሁላችሁም ታውቃላችሁ ግን ብር አልወጣም። እችኛዋን ለማሳደስ ነበረ እኔ ሀሳቤ ማለት ነው። ግን ይሄ ከተቃጠለብኝ 7 ወር አልፎታል። ከዛን ይሄኛውን ለማሳደስ ሲሄድ እንዴ ከምንም እኮ የለሽም፣ ይሄም አልቋል። ጠፍቶ ከምኖሩት እኮ በምንም አትተናነሽም። የሆነ ነገር ቢፈጠር አንቺም ሰዎችሽም ተጠያቂ ናቸውና የሚከፈል ብር ራሱ አለና እንደነዚህ አይነት ነገሮች ይገጥሙ ነበር። ለምንድን ነው እስካሁን ዝም ያልሽው ተባልኩኝ። በነገራችን ላይ ራሴው ጋር ነው የሚቀመጠው። ግን ያው እድሜ ለዩቱብ ስንቱን አስወጣኝ ቀልቤን ልቤን። ዩቱብ ለነገሬን ዘርፎኝ ፓስፖርቴ መች እንደሚያልቅ እንኳን ረስቻለሁ ማለት ነው። እንዲህ ነው ራስን መርሳት እና መጨረሻ ላይ የራሴ ጥፋት ነው፣ እኔ ሳልናገር ነው እና አልቆ ጊዜ አልፎበታል። ሴትዮዋ ስታይ በቃ ቅጣት አለ። በዛ ላይ ደግሞ ፕሮሰሶች አሉት። በቃ ቶሎ ማለቅ አለማለቅ። አሁን 3 ወር ነው የተቀጠርኩት፣ እጄ ሊገባ ማለት ነው አዲሱ። የሚከፈል ብር ደግሞ እጥፍ ነው ከቅጣትም ጭምር። በዛ ላይ ይሄ አንድ ላይ ተጠራቃቅሞ መዳሜ ጥሩ ባትሆን እውነት ለመናገር እሺ አይሉም፣ ያሳፍራሉ። ምክንያቱም ኦልሬዲ እኔ ኮንትራቴን ስለጨረስኩ ምን ያክል ጊዜ እዚህ እንደምቆይ ስለማታውቅ ለዚህ ሁሉ ብር ለምን አወጣለሁ? ለምንድን ነው ጣጣ ራሴ ላይ ማበዛው የምለውን ካሰበች ማሳፈር ትችላለች ማለት ነው ሴትዮዋ። ግን
ቤት ደውዬ በቃ እናቴ ብር እህቴ ውመን ሄር ወንድሜም ሌላ ነገር ያምስ በዛ መዳሜ እንደው በነካካ እጅሽ አሳድሽልኝ በነካካ እጅሽ በቃ ሄደሽ ጠየቅሽ ተመለሽ እዛ አሁን ደግሞ አሳድሺ ልላት ነበረ እኔማ እሷም ያው በቃ ስለምትወደኝ ብርሃን የዚህን ያክል ብር አውጥተን ልናሳድስ ነው እንደዚህ እስክፈጠር ድረስ ለምን ዝም አልሽ ጥሩ ልጅ አልነበርሽ ወይ ማንን አፍቅረሽ ነው እንደዚህ ቀልብሽን የወሰደ ስትለኝ ውይ መዳምዬ ተይ ማንንም አላፈቀርኩም ግን ቀልቤን የወሰደው እንኳን ዩቲዩብ ነው አልኳት ምንም አልደብቃችሁም እኔ ታዲያ ለዩቲዩብ ሙሉ ቀልብሽን ሙሉ ልብሽን ከሰጠሽ ሌላ ሰው በህይወትሽ በመጣ መልስ ሰጪ ነው አለች ወይኔ እናቴ እና ውዶቼ ቆም ነገር ነው የምነግራችሁ መዳማችሁ ጋር ብዙዎቻችሁ መዳም ጋር ነው የሚቀመጠው መዳም ጋር ከሆነ ጊዜው የምትጠራጠሩ ከሆነ እንድታደስላችሁ ጠይቁ እንዲሁም ደግሞ እናንተ ጋር ከሆነም ቼክ አድርጉ በጣም መልካም ካልሆኑና ገንዘብ ከሌላቸው እውነት ቅጣቱን አይከፍሉም ወደ ሀገር ነው የሚያሳፍሩን ወደ ሀገር ራሱ ስንሳፈር ይሄ ካለቀበት ሌላ ፕሮሰሶች አሉ ማለት ነው ከእንደዚህ አይነት ነገር እንድትቆጠቡ ነው ዛሬ ይሄን ወሬ ይዤላችሁ የመጣሁት ማለት ነው ይሄ የላችሁ ማለት ደግሞ ያው ከንቱ ናችሁ በቃ ጠፍቶ የሚኖሩ መዳም ቤት በትንሽ ብር የምትቀመጪም ተመሳሳይ ነው ላይፍ ማለት ነውና ለዛ ጥንቃቄ በደንብ እንድታረጉ ያስፈልጋል እንደዚህ ሲወራ ቀልድ እንዳይመስላችሁ በጣም ፕሮሰሶች ነበሩት ሴትዮዋ እስከማልቀስ ድረስ ነው እውነት እኔ ግን በተፈጥሮ በቃ ግልፍጥ ስለሆንኩኝ ዝም ብዬ ነው መስቀው አልፏል ብዬም ነው ደግሞ እና እውነት ለመናገር ወደ ሀገር በቃ ያለ እቅድ ሳላስብ በመሄዴ አዎ ተሰምቶኛል እውነቴን ነው በቃ ነገሮች ማይሳኩ ከሆነ ልሳፈር ነው ከዛስ አሁን እናቴ ሰው መንቀሳቀስ አልቻለ ስራ የለ ስንት ነገር ምን ሰማው ሁሉ ባይኔ ላይ ሆነ የምለው ራሱ ሌላ ሐሳብ ሆኖብኝ ነበርና ተርፈለው ለዛሬ በቃ ሻንጣዬን ወደ ውስጥ መልሼ ልምጣና ወሬን እቀጥላለሁ ወይስ ጨርሼ ልሂድ እሺ ጨርሼ ሻንጣዬን አስገባለሁ ልብሱንም ደግሞ አንድ ላይ እናስተካክላለን እና እቺ ነች ያለችኝ በእኔና በህይወቴ ወደ ሀገሬ ራሱ ይዣት መሄደው እቺ ነች ማለት ነው ምንም የለኝም እና ውዶቼ ራሳችሁን ጠብቁ አሰሩ ጊዜው እንዳልፍባችሁ ቼክ አድርጉ ሌላኛው ነገር አሁን በዓል እየመጣ ነው እዚህ ቤሩት ላይ እንግዲህ አበሻ ቀሚሱ ምግቡ ምኑ ምናምን ለምትሉ የሆነ በአቅማችሁ ብታደርጉ የተሻለ ነው ብዬ በዚህ አጋጣሚ መክራችኋለሁ ምክንያቱም ለምሳሌ ድሮ $100 የሚገዛ አሁን 150 ምናምን ነው አበሻ ቀሚስ ራሱ ምክንያቱም በዓል ስለሆነ ኦቨር ነው የሚጠይቁትና ብትቆጠቡ መልካም ነው የሰው ጌጥ አጌጥ ሰው እንደ ቤቱ እንጂ እንደ ጎረቤቱ ቢባባሉ አባባሎች አሉና እናቴ የወር ደሞዝሽን በአበሻ ቀሚስና በምግብ ምናምን ምጨርሽ ከሆነ ከባድ ነው ይሄንም ከጥንቃቄ እንድትወስዱ እፈልጋለሁ መዳም ቤት የምትኖሩ በቀን አንዴ ስለምትወጡ በዓልም ደግሞ በአመት አንዴ ነው የሚመጣው የሚባለውን ነገርም እያሰባችሁ እንግዲህ ሽርት ብትን ብላችሁ በኋላ እንዳታለቅሱ ሌላኛው ነገርና ዋንኛው ነገር ደግሞ ስትሳፈሩ ትርፍ ኪሎ ይዛችሁ እየሄዳችሁ በጣም ብዙ ዕቃ ይጣላል በቀደም አየር መንገድ ሄጄ ነበር ጓደኛዬ ልሸኛትና በጣም ነው ያዘንኩት እዛ ጋር የሚጣለው አገር ቤት ብሄድ ለስንት ሰው ይበቃ ነበርና ተጨማሪ ዕቃ ተያዙ አትግዙ የገዛችሁትን ነገር ከሆነ ደግሞ ከምጥሉ የተከፈለውን ያክል ከፍላችሁ ብትልኩ ይሻላል ብዬ እመክራችኋለሁ ማለት ነው እና እኔ ለዛሬ ተርፍ ያለው እንግዲህ ይሄ ነው የኔ ምክር ምክንያቱም አረቦች ለኛ አዝኑም ብዙ ነገር ከማረግ ወደ ኋላ አይሉም ለራሳችሁ እናንተው ራሳችሁ ጠንካራ መሆን መቻል አለባችሁ ቀልጣፋውኑ ንቁ ሁኑ በቃ እንደዚህ የሆነ ፍስፍስ አትበሉ በመዳም ፊት ምናምንና ይሄን ነው ልላችሁ የፈለኩት የዛሬ ቪዲዮ ይሄን ይመስላል እንግዲህ በዓል እየደረሰ ነው ዋዜማ ላይ እየደረስን ነው በዚህ አጋጣሚ እንግዲህ እንኳን አደረሳችሁ ማለት ፈልጋለሁ እንግዲህ ሰሞኑን እንገናኛለን ብዬ ተስፋ አደርጋለሁ ለዛሬ ያስኩት ቪዲዮ ይሄን ይመስላል ከወደዳችሁ ላይክ ሼር ኮሜንት እንዳትረሱ ሐሳብ አስተያየታችሁን እንግዲህ በነጻነት ግለጹልኝ የዛሬውን እዚሁ ላይ ያበቃለሁ ባይ ባይ